በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 21 ጀምሮ ባለው ክፍለ ምንባብ መነሻነት ይሆናል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ ብቻ አይደለም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። በዚያን ጊዜ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወደ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩህ ባልንጀራህ የሆነውን ያን ባሪያ ልትምረው ላንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባት ያደርግባችኋል አለ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህ የወንጌል ታሪክ እንግዲህ ተጽፎ የሚገኘው እንዳነበብነው የማቴዎስ ወንጌል ላይ ነው። የማቴዎስ ወንጌል ከአራቱ ጌታችን ኢየሱስ ክርስቶስ በዚች ምድር ላይ በነበረበት ጊዜ ላይ ያስተማራቸውን ትምህርቶችና የኖረውን ኑሮ ከተጻፈባቸው ወንጌላት መካከል አንዱ ነው። ታሪኩ ምንም እንኳን ስለ ምሳሌ ያውራ እንጂ በመጀመሪያነት የሚነጋገረው ወይም የሚያወራው ጌታችን ኢየሱስ ክርስቶስና ቅዱስ ጴጥሮስ የተነጋገሩትን ንግግር ነው። ቅዱስ ጴጥሮስ ለጌታችን ለኢየሱስ ክርስቶስ እንዲህ አለው፣ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ነውን? ወይንም ደግሞ ከአንድ ጊዜ ከ2 ጊዜ ከ3 ጊዜ በላይ ነውን? አለው። እንደ ታሪክ እንደሚነገረው ከሆነ በአይሁድ ስርዓት ወይንም ደግሞ ታልሙድ በተባለው መጽሐፋቸው ላይ ተጽፎ እንደምናገኘው በአይሁድ ስርዓት መሰረት እንደሚለመደው 3 ጊዜ አንድን ሰው በበደለ ጊዜ ላይ ይቅር ይባላል። 4ኛ ጊዜ ላይ ግን ይቅር ይባላል ተብሎ የተጻፈ ነገር የለም። ስለዚህ ቅዱስ ጴጥሮስ በሚያውቀው በአይሁድ ባህል ስነ ስርዓት መሰረት ወንድሜ ቢበድለኝ ስንት ጊዜ ይቅር ልለው ይገባል አለና 7 ጊዜ ብሎ የጠቀሰውን ነገር ያው የቁጥር ጉዳይ አይደለም። ምክንያቱም ከፍ ብሎ 8 ዝቅ ብሎ 6ም ሊጠራ ይችል ነበረ። ነገር ግን ቅዱስ ጴጥሮስ መርጦ 7 ጊዜ ነውና አለው። ጌታችን ኢየሱስ ክርስቶስ ግን ቆጥረ 7 ጊዜ ባልከው ልክ ሳይሆን ወንድምህ ቢበድልህ 7 ጊዜ 7 ወይንም ደግሞ አንደኛ ተደጋጋሚ ይቅር ማለት እንዳለበት እንዲያውቅና ሁለተኛው ደግሞ ፍጹም ቢበድልህ ፍጹም ጊዜ ይቅር በለው አለው። ከዚህ ታሪክ መነሻነት በኋላ ነው እንግዲህ ጌታችን ኢየሱስ ክርስቶስ ስለ ታሪኩ ሊያነሳ የጀመረውና የታሪኩ ዋነኛው አውድ ወይንም ደግሞ በምሳሌ ኢየሱስ ክርስቶስ ያስተማረው ትምህርት ዋነኛ ጭብጥ የቅዱስ ጴጥሮስን የበደልን ይቅር ባይነትን ትምህርት ለማስተላለፍ ነው። ጌታችንም ታዲያ ሲነበብ እንደሰማ ነው አንድ ባለጸጋ ንጉሥ ነበር አለና አንድ ባሪያ ወይንም ደግሞ ያገለግለው የነበረው ሰው 1000 ወይንም ደግሞ 10,000 ያክል ገንዘብን ተበደረው ይላል። በእርግጥ እኛ መጽሐፍ ቅዱስ በተጻፈበት የባህል ስነ ስርዓት ወይንም ደግሞ ያጻጻፍ መንገድ ብንመለከተውና በቀደሙት የመጽሐፍ ቅዱስ ቋንቋዎች በተጻፉባቸው ብንመለከት አንዳንድ ቃላቶች ልዩነቶች ሊኖራቸው ይችላል። ለምሳሌ በእኛ 10,000 ብር ተብሎ የተተመነው ገንዘብ አሁን ባለንበት ሁኔታ 10,000 ብርን እንደ 10,000 ብርነቱ ብንረዳው አናሳ የሆነ ገንዘብን የሚመስለው፣ ነገር ግን ጥንት በተጻፈባቸው በግሪክና በተለያዩ የመጽሐፍ ቅዱስ ልሳን ቋንቋዎች ግን ብንመለከታቸው ይሄ 10,000 ብር ተብሎ የተጠቀሰው ንጉሱ ለባሪያው ያበደረው ገንዘብ ተራ ገንዘብ ሳይሆን ያንን ገንዘብ በጊዜው ሊኖረው የሚችለው
አንድ ባለስልጣን ወይንም ደግሞ እንደነበረው የታሪክ መቼት እንረዳው ካልን ደግሞ አንድ ሮማዊ በጊዜው አስተዳዳሪ የሆነ ወይንም ደግሞ በጣም ከፍተኛ ስልጣን ላይ ያለ ሰው ያለው የገንዘብ ልክ ነው። ስለዚህ ያንን የገንዘብ ልክ ነው ይሄ ባሪያ ከዚያ ንጉስ ተበድሮ ይገለገልበት የነበረው። ነገር ግን እዳውን የሚከፍልበት ጊዜ እንዳበቃ ሲያውቅ ያ ንጉስ ጠራውና ገንዘቤን ክፈለኝ አለው። ሲነበብ እንደሰማችሁት ጌታ ሆይ ታገሰኝና ሁሉን እመልስልሃለሁ አለው። እንግዲህ የተቀበለው ገንዘብ በነገራችን ላይ እንዳልኩት አሁን ላይ ቀላል ገንዘብ አይደለም፣ በጣም ብዙ ገንዘብ ነው በጊዜውና አንድ ባሪያ በጊዜው እንኳን ኖሮ ይቀርና ተሽጦ እንኳን ሊመልሰው የማይችል ገንዘብ ዋጋ ነው። ያ ሰውዬ ታገሰኝና ሁሉም በሙሉ ሰጣሃለሁ ያለው ለንጉሱ እና ያ ንጉሱ ያ ባሪያ ተንበርክኮ ዝቅ ብሎ እየለመነው ያለው ልመና ተመለከተና በልቡ ውስጥ አዘነለት፣ ራራለት። ምንም እንደሌለው ሊመልስለት የሚችለውም አቅሙ እንደሌለው ሲያውቅ እሺ ብሎ ሊታገሰው ወሰነለት። ይሄ ታሪክ ከዚህም ቀጥሎ ያሉት ምንባባትን ብንመለከታቸው ማለት ነው ሁሉም እንደዚሁ ዝም ብሎ የተነገሩ ታሪኮች አይደሉም። ጌታችን ኢየሱስ ክርስቶስ በምሳሌ የሚያስተምርባቸው ማንኛውም አይነት ቦታዎች ላይ ምሳሌዎቹ ትኩረት አድርገው ከሚያስተምርባቸው ጉዳዮች መካከል አንዱ በጊዜው ያለው ነባራዊውን ሁኔታ ነው። እንዳልነው ገንዘቡ ብቻ ሳይሆን አሁን ያለው የንጉሱና የባሪያው ንግግርም በጊዜው አንድ ሮማዊ ቀኝ ለሚገዛቸው ወይንም ደግሞ በባርነት ስርዓት ውስጥ ላሉ ሰዎችም ጭምር የሚደረጉ ንግግሮች ናቸው። ባሪያው መጥቶ ንጉሱን የሚማጸደው ተማጽኖ አንድ ባለዳ የሚያደርገው ተማጽኖ ብቻ አይደለም፣ በህይወቱም ጭምር ሊፈርድበትና ሊያዝበት የሚችልም ጭምር ስለሆነ ነው። በጥንቱ ታሪክ ጊዜ ላይ ስንመለከት ሮማውያን በተለይ ቀኝ ግዛት በገዙባቸው ቦታዎችና አካባቢዎች ላይ አንድ እስራኤላዊ ወይንም ደግሞ አንድ በቀኝ ግዛት የተገዛ ማንኛውም አይነት ባሪያ ማለት ነው ባሪያ ከሆነ በኋላ በራሱ ሰውነት ላይ ምንም አይነት ስልጣን የለውም። አዛዡም ፈላጩም ቆራጩም ባሪያ አድርጎ የገዛው ያ ንጉስ ወይንም ደግሞ ያ ባለ ንብረቱ ነው። ስለዚህ ይሄ ሰውዬ እየለመነ ያለውን ተማጽኖና ልመና ንጉሱ እምቢ ሊለውና ሊገለውም ይችላል። ታገሰኝ ከፍልሃለሁ ሲለውም ደግሞ እሺ ማለቱ ደግሞ ፈቃዱንም ጭምርና ርህራሄውንም ጭምር የሚያሳይ ሳይሆን ባሪያው ምን ያክል ንጉሱ በሱ ህይወት ላይ ያለውን ውሳኔ ሰጪነትም ጭምር የሚያሳይም ጭምር ነው እና ይሄ በጊዜው የነበረ ነገር ነው። ሮማውያን ቀኝ የገዟቸውን ባሮቻቸውን እንደዛ ያደርጉ ስለነበረ ነው እና የባሪያው ንግድ ደግሞ በተለይ በጣም በተጧጧፈበት በዛ ዘመን ላይ ባሪያዎች በጣም ብዙ ነበሩ። እንዲያውም በታሪክ ሲነገር ሮም ቀኝ ግዛት በገዛችበት በዛ ዘመን ላይ ጣሊያን ውስጥ ከ2 እስከ 3 ሚሊዮን ባሪያዎች ነበሩ። ቀኝ ግዛት የተገዙና በነገስታቱ ቁጥጥር ስር የነበሩ ማለት ነው። ይሄንን ይኖሩ ከነበሩት ከማንኛውም ሰው ጋር እናነጻጽረው ብንል 1:2 ወይ 2:5 ያክል ሬሾ ያለው ልዩነት ነው ያላቸው ነፃነት ያላቸውና በባርነት ውስጥ ያሉ ሰዎችን። ስለዚህ ታሪኩና መቼቱን ክርስቶስ ለቅዱስ ጴጥሮስ ይቅር ማለትን እያስተማረው ያለው እንዲሁ ታሪክ መዞ በማውጣት ሳይሆን በነባራዊውና በሚመለከቷቸው ጉዳዮች ላይ የተንተራሰ ነው። ይሄ ወንጌላት ላይ የምናነባቸውን ማንኛውም አይነት ክርስቶስ ያስተማራቸው የምሳሌ ትምህርቶችን በምን አይነት መንገድ መረዳት እንዳለብንም ጭምር ፍንጭ ሰጪ ነው። ስለዚህ ወደ ታሪኩ ስንመለስ ጌታ ሆይ ታገሰኝ ሁሉን እከፍልሃለሁ አለው። ከዛ በኋላ ያለውን ርህራሄውንና ወድቆ መለመኑን ሲመለከት እሺ አለው። ነገር ግን ታሪኩ ልክ ሲቀጥል ይሄ ይቅርታ ከንጉሱ የለመነው ባሪያ ጥቂት ከቆየ በኋላ ደግሞ ራሱ የሚያስተዳድረው ሌላ ባሪያ ደግሞ 100 ዲናር አበድሮት ነበር እና ያንን 100 ዲናር ለመቀበል ያንን ባሪያውን ጠራውና ብሬን ስጠኝ እንዳለውና ያ ባሪያ ግን ብሩን ሊሰጠው አልቻለም። ስላልነበረው ታገሰኝ ትንሽ ከቆየኸኝ እሰጥሃለሁ አለው። ቅድም እንዳልነው መጽሐፍ ቅዱሱ በተጻፈበት በቀደመው በግሪክና በተለያዩ ቋንቋዎች ብንመለከተው ሁለተኛው ሎሌና የመጀመሪያው ሎሌ የለመኑት ልመናዎች ይለያያል። ምን ማለት ነው? የመጀመሪያው ሎሌ ጌታ ሆይ ታገሰኝ ሁሉን እሰጥሃለሁ ነው ያለው። ሁለተኛውም ሎሌ በአማርኛው መጽሐፍ ቅዱስ ታገሰኝ ሁሉን እሰጥሃለሁ ነው ያለው። በግሪኩና በቀደሙት ቋንቋዎች ግን ሁለተኛው ታገሰኝ እመልስልሃለሁ ብቻ ነው ያለው። ሁሉን የምትል ቃል አልጨመረባትም። ስለዚህ ያ ሰውዬ ግን ወይም ያ ባሪያ ለሌላኛው ባሪያ ርህራሄን ከማድረግ ይልቅ አነቀውና ገንዘቤን ካልሰጠኸኝ አለው ይላል። ገንዘቦቹን እናነጻጽራቸው። አንደኛ ያ ባሪያ ከንጉሱ የተቀበለው 10,000
የሚሆን ገንዘብ ነው። በእንግሊዘኛው ታለንትስ ይለዋል። በግሪኩ ታለንትስ የሚለውን ቃል በጊዜው ለነበረው ለሮማውያን ይገበያዩበት ለነበረው የግብይት ገንዘብ መጠሪያ ቋንቋ ነው ይላል በግሪክ ሲተረጎም ታለንትስ የሚለው ማለት ነው። ያ በአሃዝ ደረጃ እንመልሰው ወይንም ደግሞ ሁለተኛው ባሪያ በተበደረበት በመቶ ዲናሩ እናነጻጽረው ካልን አንድ ታለንት ወይንም ደግሞ 10,000 የተቀበለው ያ ታለንት በሮማውያን ሲሆን ወደ 6,000 ዲናር ነው የሚሆነው። በጣም ውድ ገንዘብ ነው። 200 ባሪያዎችን የሚገዙበት የዓመት ገንዘባቸው ነው። ከዛ በኋላ ደግሞ አሁን ባለው በነባሪያው ሁኔታ እንመዝነው ካልን በውጭ ምንዛሬ ማለት ነው ከ4 እስከ 5 ሚሊዮን ዶላር ነው የሚሆነው የተበደረው ማለት ነው። ስለዚህ አስቡት ይሄ ሰውዬ በዚህ 10,000 እልፍ የሚሆን ገንዘብ ተበድሯል። እዚህ ጋር ደግሞ ለሌላ ባሪያ ያ ባሪያ ያበደረው ደግሞ 100 ነው እና ስትመለከቱት መጀመሪያው ባሪያው የተበደረው ከንጉሱና ያ ባሪያ ከሌላው የተበደረው ብድር በጣም ሰፊ ልዩነቶች ነው ያሉት። ነገር ግን ያ ባሪያ አነቀውና ገንዘቤን ካላመጣህለውና ዙሪያው ላይ የነበሩት ይሄን ድርጊት የሚመለከቱት ሰዎች ሄደው ለንጉሱ ነገሩት። አንተ የማረከው ሰው ሌላውን ሰው ደግሞ አንቆ ገንዘቤን ካልሰጠኸኝ እያለ ነው አሉትና ያ ባለ ንጉስም እንዴት እንደዚህ ሊያደርግ እንደቻለ በጣም አዘነለት። ምክንያቱም መጀመሪያ ላይ ገንዘቡን ጌታው ታገሰኝ ብሎ እከፍልሃለሁ ያለው ሀብቱንም ንብረቱንም ልጆቹንም ሚስቶቹን ሊወረሱበት ነበር። በኦሪቱ ስርዓትም በኦሪት ዘጸአትም ጭምር ከተጻፉ ህግጋቶች መካከል አንዱ እንደሚናገረው ከሆነ አንድ ሰው የሌላውን ሰው ወይንም ደግሞ አንድ ሰው ከሰው ተበድሮ ብድሩን መክፈል የማይችል ከሆነ ያ ሰው ባሪያ ሊሆን ይችላል ብድሩን መክፈል ስላልቻለ ማለት ነው። እና የሮማውያን ጭካኔያቸው ግን በሱ ፋንታ ያልከፈሉትን ልጆቹንም ሚስቱንም ሀብት ንብረቱንም በሙሉ ይወርሳሉ። ይሄ በነገራችን ላይ በሮም ያለ ህግ ነው እንጂ በአይሁድ ያለ ህግ አይደለም። አይሁድ ግን ምንም እንኳን በጽህፈት ደረጃ የሚከተሉት መርህ አይሁን እንጂ ዕለት ተዕለታቸው ላይ ግን ሲያደርጉትና ከሰውም ደግሞ ብድራትን መቀበልንና መክፈልን የማይችሉትን ሰዎችን ሀብት ንብረቶቻቸውን ሲወርሱ እንመለከታለን። ስለዚህ በጣም አዘነበት ያ ንጉስ። ከዛ በኋላ ፍርድን ያስተላለፈበት እንዴት ወንድምህን ይቅር ላትል ትችላለህ ብሎት ማለት ነው። ፍሬ ነገሩ ጌታችን ኢየሱስ ክርስቶስ ሊያስረዳው የፈለገው ለቅዱስ ጴጥሮስ የአንድ ንጉስና የሁለት ባሪያዎችን የገንዘብ መበዳደርና ያለመመለስ አቅም አይደለም። በዋነኝነት ሊያስረዳው የፈለገው ነገር ቢኖር ምንድነው? ስለ ይቅርታ ነው። ቅዱስ ጴጥሮስ ስለ ጌታችን ስለ ኢየሱስ ክርስቶስ ምህረት ማወቅ እንዲችል ነው ያስረዳው ነገር። ዋነኛው ጭብጡ ምንድነው? ንጉሱ ጌታችን ኢየሱስ ክርስቶስ ነው። ይሄንንም ያልነው ምሳሌው ወደሱ ስለሚያመራ ብቻ አይደለም። ጌታ ሆይ የምትለው ቃል በግሪኩ ኬሪያላይሶን ብለን የምንጠራው ኬሪዮስ ማለት ነው። ለጌታ ብቻ የሚጠቀስ አንቀጽ ነው እና ጌታ ሆይ ታገሰን እንከፍልሃለን፣ ጌታ ሆይ ታገሰን ሁሉን እንከፍልሃለን የሚሉት ቃላቶች ለንጉስ የሚቀጸል ቅጽል ብቻ ሳይሆን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ስለዚህ ንጉሱ እሱ ነው። የመጀመሪያው ባሪያ የተባለው እልፍ ነገር የተቀበለው ደግሞ የሰው ልጅ ነው። ሁለተኛውን ባሪያ የሰው ልጅ ነው። ልዩነቱ ምን መሰላችሁ? የመጀመሪያው ባሪያ የተቀበለው 10,000 ሊከፍለው የማይችለው ጸጋ ነው። ማንም ሰው ከእግዚአብሔር የሚቀበለው ነው ማንኛውም አይነት ነገር ሊከፍለው የማይችለው ዕዳ ነው። አወቅነውም ይሁን አላወቅነውም ሁላችንም ለእግዚአብሔር ባለዕዳዎች ነን። ሊያውም ልንከፍለው ማንችለው ባለዕዳ ነው። ያ ባለ ዕዳ የሚገርመው ለጌታው የሰጠውን ብለን የምንናገረው ቢኖርም ማንም ሰው ከአንዱ ከጌታችን ከኢየሱስ ክርስቶስ